ወደ ኢትዮጵያ ጎራ ካለ ገና ወራት ያስቆጠረው ኤምኤምኤ ፋይት ወይም ደግሞ የሚክስድ ማርሻል አርት ሰለባ አድርጎ ወደ ገበያው የወጣቸው በየቲክቶክ መንደሩ ሰው የኤሌክትሪክ ፖል ብሎኬት የሚታገሉትን ቲክቶከሮች እንደመነሻ አድርጎ ነበር። የሀገሪቱ መንግስት በሌለው የደሃ ጥሪት ያቆመውን የስልክና የመብራት ብረት እያጣመበ ቢያስቸግረው የሀገሪቱ ህዝብ ሴዶን በፖሊስ ተይዞ ይቅረብልን ቢል አይገርምም። በስተመጨረሻ የጨዋታው ዘዋሪዎችን ነጌቾ በልበቃ ወደ ኬጁ ጎራ በል እናቴ ትቆጣኛለች ማለቱም ፈሪ ለእናቱ ያስባለበት ክስተት ነው የተፈጠረው። እናቴ ትቆጣኛለች አላህ ድብድብ አይፈቅድም። ነገሩ ምንድነው? በጂም ኢንቨስትመንት የከበሩት የውድድር ዘዋሪዎች ለአንድ ተወዳዳሪ 3፣ 5፣ 10 ሚሊዮን መጥራትና ኦፈር ማቅረብ ከጀመሩ ሰንበትበት ብለዋል። ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። ይህም ኦፈር ዞሮ ቲክቶከር ሴዶ ማርሻል አርት የሚባል ቲክቶከር ደጅ ይደርሳል። ኮትሮም በቲክቶክ መድረክ ሲያሻው በኩርኩም የሰው አናት ሲያፈርስ ሲያሻው ፖል ሲቀጠቅጥ አሊያም ደግሞ ከደበራችሁ ኮሪደር ልማቱን በእጅ አሳልጠዋለሁ የሚለው ሴዶ በእጁ ብሎኬት እየሰበረ አረገና ምን አያችሁ ሲል ደግሞ ለጎሚስታ የጎማ ብረት የፈተነውን ጎማ እሱ አናቱን ሻርፕ ሲያደርግበት መመልከት አይኑን ያደከመው ኢትዮጵያዊ እስቲ ሴዶ እዚህ ወንዶች ኬድ ውስጥ ግባና እንመልከት ቢሉት ነገሩ ከረረ። ፋይቱን ተቀብያለሁ። የ5 ሚሊዮን ብር ተቀብያለሁ። ወላሂ ወዳደራለሁ። ቃልን እንዳቀይል አላህ ድብድብ አይፈቅድም። خلاص የሀገሬ ሰው አይጥመድህ ነውና ነገሩ። እነርሱ እንደ በሽታ አለቀ ብለው የመጀመሪያውን ኦፈር ያቀረቡለት አብዛኛው ኢትዮጵያዊ በልቶ በማያድርበት ኢትዮጵያን ለአንድ ክብ ኬጅ ፍልሚያ 5 ትልልቅ ሚሊዮኖች የቀረቡለት ወንድማችን አሻፈረኝ ብሎ ዳር ይዞ ቢወጣም እነርሱ ያላለሰለሰ ጥረታቸውን ቀጥለው 10 ሚሊዮን ደርሰው ነበር። ነገር ግን ራሱን አመ ፕሮፌሽናል በማለት የሚጠራው ወንድማችን ነገሩ አልተዋጠለትም። በአም ፕሮፌሽናል በሆነ መንገድ ፕሮፌሽናል ፋይት አመሳቢች ሰውየው ማርሻል አርት ሳይሆን ንግግር አርት በቅጡ ማስተር ያደረገ ነው የሚመስለው። ሴዶ እንዳፉ ቢዝነስማን ነው እንዳይሉት የቁጥር አሃዝ ማወቁ ጉዳይ አልተረጋገጠም። 2 ኪሎ የማይሞላ ስጋ ይዞ 10 ኪሎ ነው ሲል ነገሩ ያጠራጥራል። አበሻ ይውላችሁ ዛሬ ይሄው 15 ኪሎ ቁርጥ ነው የምበላው ፍየል ጠዋት። ለምን እንደምበላ ታውቃላችሁ? ኤምኤምኤ ውድድር ከኢትዮጵያ ውጪ ሌላ ከሩሲያ እየመጣልኝ ስለሆነ ለብላ በየ ነው እየበላው ያለው። ቢስሚላህ ጉዝ እየቀጠቀጠ ቢያስቸግራቸው ጣጣ የሌለበት አበሻ 1.5 ሚሊዮን ፎሎወር ያለውን ቲክቶክ አካውንቱን ሙሉ በሙሉ አስወርደው አዘግተውበትም ነበር። አያልቅበቱ ሴዶ በተለያዩ ክስተቶች እንደሚጠበቅ ተስፋ ያደረግን ለአንድ መደበኛ ወንበር እስከ 4000 እና ቪቪአይፒ እንደዚሁም ቪአይፒ እስከ 28000 የሚጠየቅበት የኢትዮጵያው ኤምኤምኤ ኢትዮጵያ ከሰሞኑ በሌሎች ገላጋይ ባስቸገሩ ተፋላሚዎች ይመለሳል ተብሎ ይጠበቃል። ሰብስክራይብ ማድረግ አትርሱ።